ሰላም ሰላም የዩቲዩብ ተመልካቾች እንዴት ናችሁ? እግዚአብሔር ይመስገን። ዛሬ ለየት ባለና ቆንጆ በሆነ ግጥም መጥቼላችኋለሁ። ላይክ፣ ሼር፣ ሰብስክራይብ አይለኝ። የግጥሜ ርዕስ ወይ አንቺ ዓለም ይላል። ይህች ዓለም ዋጠችኝ በከንቱ ውዳሴ፣ ነፍሴን እየተውኳት ለገንዘብ አድልቼ፣ ሌት ቀን እየለፋው በዚህ ነፍሴ ቦታ ገንዘብን ተክቼ፣ በዚህ ይኖራለሁ ባለሙ ተውጬ፣ በዚህ ይኖራለሁ ባለሙ ተውጬ። ይቻለም አሳሳች በዚች ምድር ቦታ፣ ይቻለም ዋጠችኝ በከንቱ ጨዋታ፣ የስሜት ህዋሴን ሁሉ ተቆጣጥራ፣ የአምላኬ ማዳኑን ሁሉ አስረስታ፣ ይቻለም ዋጠችኝ በከንቱ ደስታ፣ ይቻለም ዋጠችኝ በከንቱ ደስታ። እማይረባ ወሬ ብዙ አሉባልታ፣ ሂጂ ሂጂ ብላ እኔንም ገፋፍታ፣ በምድር ለሚቀሩት ሁሉ አስገዝታ፣ በመጨረሻው ቀን በጥያቄ ቦታ የኔ ናት ያለችኝ እኔኑ አፋጣ፣ ገፍትራ ጣለችኝ ወደ ሲኦል ቦታ፣ ገፍትራ ጣለችኝ ወደ ሲኦል ቦታ። የዚች ዓለም ነገር ይህ ነው መጨረሻው፣ በዚች ምድር ሳለን ስጋውን ለብሰነው፣ በሱ አርአያ አምሳል እኛን ለፈጠረው፣ መከራ ህመሙን ለኛ የተቀበለው፣ ይህ ነው ክርስትና እሱን እንልበሰው፣ ይህ ነው ክርስትና እሱን እንልበሰው። ዓለሙን በሙሉ ሁሉ ለፈጠረው ለልጆች ዓለሙን በሙሉ ሁሉ ለፈጠረው ለሰው ልጆች ድነት በመስቀል ለዋለው፣ ስጋና ደሙንም ቆርሶ ለመገበው፣ ይህ ነው ክርስትና እሱን እንቅመሰው፣ ይህ ነው ክርስትና እሱን እንቅመሰው። ዓለሙን በሙሉ ሁሉ የዋጀ ነው፣ ዓለሙን በሙሉ ሁሉ የዋጀ ነው። አስተውል ወገኔ ዓለሙን እንተው፣ ዛሬ ቢደሰተን ነገ መከራ ነው፣ አብሮንም አይዘልቅም ከዚሁ ቀሪ ነው። አስተውል ወገኔ ዓለሙን እንተው፣ አስተውል ወገኔ ዓለሙን እንተው። ይቻለም ብትውጠን ባሉ ባልታ ወሬ፣ ጥላን ትሸሻለች አትኖርም ከጎኔ፣ ምስክር ላትሆነን በጥያቄ ቅኔ፣ አትዋጠን ይቻለም አንሁን ቦዘኔ። እንበርታ እንጀግን እንጠክር ወገኔ፣ ንስሐ ለመግባት ስጋና ደሙንም እንቀበል ዛሬ፣ መቼ እንደሚመጣ አናውቀውም ዛሬ። ተዘጋጅ ብሎናል ጌታችን መድኔ፣ ተዘጋጅ ብሎናል ጌታችን መድኔ። ለዚህ ነው ወገኔ ከእንግዲህ ይበቃል ያሉባልታ ወሬ፣ እንጹም እንጸልይ እንጠመቅ ዛሬ፣ ነገ ዛሬ ማለት ይራቅልን ዛሬ። ንስሐ በመግባት ትእዛዙን አክብሬ፣ ልቅረብ ወደ አምላኬ፣ ያጠፋሁትንም ለካህን ነግሬ፣ ለስጋ ደሙ እንድኖር በስጋና ደሙ እንድኖር ታትመን፣ በዳግም ምጽአቱ እንዳይጠፋ መልሴ። እንጹም እንጸልይ እንበርታ ወገኔ፣ አትዋጠን ይቻለም በከንቱ ውዳሴ፣ አትዋጠን ይቻለም በከንቱ ውዳሴ።